ቅንድቤን እንዴት ከዚህ ወደዚህ እንደቀየርኩኝ እስከ መጨረሻው ድረስ አብራችሁን ከቆያችሁ ታያላችሁ ወይም ትማሩበታላችሁ። የሳምንቱ መጨረሻ ነው። የበዓል ወቅት ነበረ። ስለዚህ በጣም ብዙ ድካም ነበረ። ለበዓል ወደ ቤተሰብ የሄዱ እስታፎች ምናምን ስለነበሩ ክፍት የእነሱን ቦታ ከቨር ስናደርግ ያው በርደን ይኖራል፣ ጫና ድካም አለ። ያ ደግሞ ፊታችን ላይ ይታያል። ስለዚህ ብጉር በብጉር ሆኛለሁ። ቅንድቤ በስቶ ጭብርርር ዝብርቅርቅርቅ ነው በቃ ያለው። ስለዚህ ለዛም ቅንድቤን እቀነድበዋለሁኝ። የጥፍሬን ነገር ተውት፣ እሱም ይደርሳል። የሆነ መላ እናደርግበታለን። ግን ደግሞ ቅንድቤን ለመስራት የምጠቀመው 1 ክር፣ 2 ደግሞ የቅንድብ መንቂያ፣ 3ኛ ደግሞ መቀስ። በክሩ ቅንድቤን አጸዳለሁ። ማለት ግንባሬ አካባቢ ላይ ያሉ ስስ ፀጉሮችን አጸዳለሁ። ከዛ በመቀጠል ጥርት እንዲል ማለት ነው። በመቀጠል ፕላን አደርጋለሁኝ። ምን አይነት ቅንድብ ሉክ ነው መስራት የምፈልገው? ስትሬት ነው? ሶፍት አርች ነው? ሃይ አርች ነው? ራውንድ ነው የሚለውን ትቢያል። እኔ ግን ስትሬት ነው የፈለኩት በዚህ ነው። ስለዚህ ወደ ዳር በኩል ያሉ የበዛ ቅንድቤን በደንብ አድርጌ አንስቼዋለሁኝ። እዩት ልዩነቱም በግራና በቀኝ በኩል ያለውን የተቀነደበው እንዴት ጽድት ብሎ ፊታችን እንዴት እንደሚያጠራው ቅንድብ አይብሮ ሼፓችን እንዴት ፊታችን ላይ ተጽዕኖ እንዳለው ብቻ እና እንዲህ አድርጌ ልቅም አድርጌ በመንቂያ ነው ያነሳሁት። ከፍ አድርጌዋለሁ። ከዛ በኋላ ክፍተቷን እሞላታለሁኝ ማለት ነው። ቆንጆ ቅንድብ ነው የሰራሁት። በጣም ነው የወደድኩት። አንደኛ ፊቴ ግልጽ ብሎ እንዲታይ ያደርጋል። ይሄ ስትሬት አይነት ቅንድብ። ሲቀጥል ደግሞ አይኔ ጉልት ብሎ እንዲታይ ያደርጋል። እና የሚቀጥለው ደግሞ ጥፍሬን በኔክስት ዴይ ማለት ነው። የዛሬ እንግዲህ ከስራ መግባቴ ነው። የመጀመሪያ ስራዬ የነበረው ቅንድቤን ማጽዳት ነበረ። በቀጣይ ቪዲዮ ደግሞ ስኪንኬር ይኖረኛል። ጥፍሬን፣ ከዛ ፀጉሬን እያለ እንቀጥላለን። እስከዛ ድረስ ግን እናንተ ቪዲዮዬን ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አብራችሁን ቆዩ። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ባይ